سميرة نعم. وأنت من يسرش منزل؟ يا صدقني حبيبتي. قد ما جمرش؟ أرى ونديس بقول لك أقل. ديمو ሴትዮዋን ብላሻለኝ መሰለሽ? ስራ ጀማሪ ይዘሽ ደመጣሽ? አይ ስራ ጀማሪ ይዤልሽ መጥቻለሁ። ምን ብላሻለች? ደራጁን ከንሽ ብላሻለች። 3 ቀን ሲሆን ማስለን ታጠብኩ። 3 ቀን ባይሆነው በነጋ ነው ይታጠብ ያለችው። ስለዚህ እኔ አንቺኛውን አጥብተሽ መጣሽ። እኔማ አንደኛውን ሀውሽ አጠብኩኝ፣ አንደኛውን ላንቺ ተውኩልሽ። አንቺ እንድታጠቢ ማለት ነው። ስለዚህ መከፋፈል አለብን። አንደኛውን አንቺ ማጠብ አለብሽ፣ አንደኛውን እኔ ማጠብ አለብኝ ማለት ነው። ስለዚህ ግርግዳው ደግሞ ይሄ ማለት ነው። ሽንት ቤት አጥቢያለሁ እንዴ? ሽንት ቤት ነው አዲስ ችግር የለውም። ሽንት ቤቱን ግርግዳውን ደግሞ ማለት ነው። እና ይሄ ተመልከች፣ ሶርሶሮቹ ማለት ነው። አውርጅ እነዛ ነው አውርጅ ብላሻለች። ሶርሶሮቹ እዛ ያለው ሁሉንም ሶርሶር እንዲያለ አውርጅ ብላሻለች። ጠይብ ግዴያቸውን ብላሻለች። ሶርሶሮቹን ማለት ነው መግደል አለብሽ። እና እኔ አሁን ፈቃድ ወስጃለሁ ከሷ ማለት ነው። እንደዚህ በቃ ይሄን እንደዚህ እየረጨሽ እንደዚህ እየረጨሽ እንደዚህ ወልቢ እንደዚህ ወልቢ ተብለሻል። አንቺ ሳምንት ሰሪ ነው ያን እኔ አስፈቅጃለሁ። እኔ አስፈቅጃለሁ ለሄድ እና ታዲያ አንቺ እኮ ሄደሽ ኢጃዛሽን አክብረሽ መጣሽ እና እኔ መሄድ የለብኝም? ቆይ አናግሪኝ። አንቺ ስትናገሪ አልሰማሁም። ሴትዮሽን ስታናግሪ እኔ ሞቻለሁ ወይ ነበር? አንቺ ተኝተሽ ነበር እንቅልፍ እዛው ኩሽና ወንበሩ ላይ ተኝተሽ ነበር መጥፋ ላይ ማለት ነው። ስለዚህ ጠሯት። አንቺንም ተኛሽበት ሴትዮዋን አምጥቻ ሳይኋት ማለት ነው። እሷ ተኝታለች፣ እዚህ ኢጃዛ ተኝታው ቆይታ መጣለች፣ እዚህም ተኝታለች። እኔ ቢያንስ ኢጃዛ ቤት እጅ ትንሽ ልረፍ አልኳት። 3 ቀናት 4 ቀናት ያረፍኳት ነው። ቤት ሳምንት የተቀመጥኩት መሰላችሁ? የምታወው የሁላችንም እኮ ኢጃዛ 3 ቀን ሰራሽ ስራ ነው። 3 ቀን ሴት ቤት ይዛት ቆይ አንቺ ባላለሽ የለሽም ሳ የለኝም። ስለዚህ ምን አነሰሽ? 3 ቀን ያኔ ማራፍ አያስፈልገኝም። አዎ ዝም እያሉሽ እኮ ነው። ኩሽና እኮ ትተኛለሽ አይደል እንዴ? ወንበር ላይ ተኛውና ያኔ ተኛው የት ወይ ነው በስ። ለማንኛውም ማለት ነው ደራጁን አጽጂ ብላሻለች። እሺ ሀውሹን ያንኛው ደረጃን ስትመጪ ለምን አይጸያ? እኔ ሀውሽ አጥቼ ተብሎ ደረጃ አጥቼ አንቺ ኢጃዛ ይሄርሽ ለምን አጽዲያተን ጨርሰን ለምን አከጅማች? ያማ አሁን አጽድቼ እኔ ከሄድኩኝ እኔ ሰመጣ ለሽልቲ ነው ማለት ነው። እኔ የምፈልገው አንቺ ምን ታለ ስንት ዶር ቤት ላይ እንዲደክሚ ነው የምፈልገው። እንዲደክሚ ምን ታመጫለሽ? ስራሽ ነው። አንቺ ሴት ልጅ ጋር የሰራሽ የዘረበሽ ወሬ ያዋጣል ብለሽ አያዋጣሽም። እንግዲህ ስራሽን ብትሰሪ ይሻልሽ። ማዲያምሽ እስከምንመጣ ድረስ ስራሽን ብትሰሪ ያዋጣሽ። ማዲያምሽ እስከምንመጣ ድረስ በቃ እኛ ቤት እዚህ ትቀመጥ ከእናንተ ጋር ብላ ነው የመጣችሁ። ሴትዮዋ ትስራ ብላለች። ስራም በቃ እየፈለጋችሁ ማሰሩ ብላ ሰራ ላይ የሚያስፈልግ ነገሩኝ አለ ሲጀመር ንገሯ ብላለች። ሴትዮዋ ሴትዮሽ ንገሯት፣ የኔ ሰራተኛ ማርጣለች እጅ ላይ ሆና። ስለዚህ ንገሯትና ትስራ። አንቺ የሰራሽ ስራ ነው ይሄ ሁሉ እንጂ የኔ ሴትዮ ስራዬን ታውቃለች። እንደምሰራ ራሴን አውቄ አውቃለሁ። አንቺ ግን ነገር ታቃጥሪያለሽ። ገባሽ? ታቃጥራለሁ። አራስ እዚህ ቤት ተወደድኩ መስሎሽ ነው አይደል? ተወደድኩ መስሎሽ ታቃጥሪያለሽ። እኔ አቃጠርኩም። አቃጥርሽ ሴትዮሽ እንደማትረኛ ራሴን አውቄ ስራዬን አውቄ ምሰራ ነው። ገባሽ? ለማንኛውም ግን አቃጥረሻል። ግርግዳውን አጽፈ ብለሻል፣ ወልሚ ተብለሻል። እኔ ኢጃዛ ሄጄ ስመጣ ቤቱ እንደነበረ ማግኘት አለብኝ። ማሻአላ ሁሉም ነገር ጸርቶ ስራችን እኮ እኩል ነው። መስራዎቹ ታግኛለሽ። እኔ መጥቼ እዛ እንደመጣሁ ነይ ቶሎ ሀዋሹ ቆሽሿል፣ መጅልሱ ቆሽሿል። በሶስት ቀን ነው ሀዋሹ የሚቆሽሸው። ሲጀመር ዋነሶቹ ይቆሽሻል፣ ቅጠላ ቅጠል ይወርቅበታል። ቀን በቀን ታጥቦ እንዴት ነሃችሁ? በ3 ቀን አንድ ቀን ነው ሌላ ቦታ የሚጸድቅ። በ3 ቀን አንድ ቀንማ ዋነስ የሌለበት ነው፣ ወፍ የሌለበት አርማ ይታራበት የወፍ ኩስ የሌለበት ነው። እኛ ጋር ዋነሶቹ አሉ። እሺ ሰው ይጠይባ አንቺ ኢጃዛ ልከጂን የሁሉንም አጥይሌሽ ወይም ደግሞ ወንጭፋ ብድና ወይ ከኢትዮጵያ የላኩልሽና ዋነስ እንዲሻል ይወረውሽ ዋነሶቹ ታፈጭ ነው ይሻል። ስለዚህ እንግዲህ ያለችኝ ሁሉ ምክንያቱም አንቺና እሷ ስታወሩ ሴትዮዋ ጋር ስታወሩ መጫጫህ ነው መሰዲያዴም ነው። እሷ ክብር አሰጠኝም ለኔ አለች። እኔ ሳዛት ክብር አሰጠኝም ሲጀመር እንደዚህ አንቺ ምን አገባሽ? ያሽ ያቃጣሽ ማለት እኔ አላቃጠርኩም። ሴትዮዋ ምንም የኔ ስራ ታውቃለች ጠንቅቃ። አንቺ ግን ታቃጥሪያለሽ። ልንገርሽ እኔ ቆይቼ ነው ያቃጠርኩት። ያው ወይ አንቺ እንደመጀመር ነው የሚያጫውተው። ለማንኛውም እኔ የታዘዝኩትን ነግሬያለሁ። خلاص ስሪ። እኔ ሳጸዲያ ነው የቆየሁት። 2 ሽንት ቤት አጠብኩ። ከዛ መልስ ደግሞ ይሄን መጥረግ ጀመርኩ። አሁን ደግሞ ሌላ ስራ ይዘሽልኝ መጣሽ። ሲጀመር እኮ እኔ ደሞዝሽን ለራሱ ማስቀነስ እችላለሁ። ታውቂያለሽ? ማሻአላ እንዴት ብለሽ ነው ታስቀንሽ? ወንድ ነሽ እስቲ እኔ ደሞዝ አስቀንሽ
ነግሬሻለሁ። በሰላም እንስራ ካልሽ በፍቅር እንስራ ካልሽ እንስራ። ወንድ ነሽ ማለት ደግሞ አንቺ ገና አንድ ዓመትሽ ተመጣሽ። አንድ ዓመት ቋንቋች ምናቺ እኔ እሷ ምን አለችሽ? እስቲ ይሄን ነገር ይሄን ነገር ምን አለችኝ? እስቲ ቋንቋ ከቻልሽ ንገሪኝ፣ ተርጉሚልኝ እያልሽ ስንት ጊዜ ነው ወይ አንቺ ቋንቋ የምተረጉምልሽ? እኔ ምን ቢተረጉም ምን ችግር አለ? አንቺ ለምዴሽ ነው እኔን የምታስለምጂ ምን ችግር አለ? እኔ እኮ ስንት ዓመቴ 8 ዓመት የዛ ሀገር 9 ዓመት 10 ዓመት ቢሆንሽ እኔን አንዲት ብታስተምሪ ምን ችግር አለ? ቋንቋ ነሽ አለች ሴትዮሽ እንደዚህ አለች ብለሽ ብትነግሪኝ ነው አንቺ ነው ትናንትና አሁን ለታ ምንድን ነው ያልሽው? ተላጅ አምጪልኝ ብትልሽ ፍሪጁን እየገፋሽ በር ላይ አላውቀውም ቋንቋ አለመቻል ተላጅ አምጪልኝ ብትባል እንደዚህ ነበርሽ መጀመሪያ ቀን። ኧረ እኔ እንደዚህ አድርጌ አላውቅም። እንደዚህ አሰብሽ ለምዴሽ እንጂ በጣም ነው። አንቺም እንደዚህ ነበርሽ መጀመሪያ ቀን። እንዴ ተላጅ አምጪልኝ ብትልሽ ፍሪጁን እንደዚህ እየገፋሽ እንዴ በቃ በሰዓት ቋንቋ አልችልም። አሁን ነው የመጣሁት። እንዴ ስኪን አንጭልኝ ብትልሽ ተፍሪጁ ለሐማም አውጥተሽ ስኪን አንጭ ብትልሽ ስጋ ስኪንና ስጋ እንዴት ይገናኛል? እኔ በዚህ የተነሳ ስለዚህ ደሞዝ መቀነስ አለበት ያንቺ ደሞዝ እኔ አሁን ለማንኛውም እኔ መሄድ ያለብኝ ስሪ ቻል አድርገሽ ቋንቋ ከጠፋሽ ደግሞ ደውለሽ ጠይቂኝ እነግርሻለሁ። አብሽሪ እዚህ ብለሽ ያልነገርሽ ይጭራል በስልክ ይሄ ነው ምን እዛ ሁኚማ እንዲጸዳለኝ ስለምፈልግ ነው። እኔ ማልችልም ብቻዬን አላጸዳም ነው የምላት። አጸዳልሽ ያለ አንቺ ይሄን ሁሉ እኔ መፍጋት አለብኝ። የሞዛችን እኩልና ስራችንን እኩል መስራት አለብን። አይሆንም። ይሄ ሊሆን አይችልም በጭራሽ ማለት ነው። ስለዚህ خلاص